ዛሬ $60 አሳክተናል ዊዝድሮ ጠይቀን ማለት ነው። ይሄ በቪ የሚከፍለው አፕሊኬሽን በዘር አፕ ዛሬ ለእናንተ በደንብ አስረዳችኋለሁ። ከዚህ በፊት በለቀኩላችሁ ቪዲዮ እንዴት እንደምንጀምረው አሳይቻችሁ፣ ብዙዎቻችሁ ደግሞ ቪው እያገኘን አይደለም፣ ከዛም አልፎ ደግሞ እንዴት ነው የምንጀምረው እያላችሁ ነበር። እንዲሁም በተጨማሪ ደግሞ ፖስት ያደረግነው ራሱ ፖስት እያደረገልን አይደለም፣ በቃ ኢንተርኔት የለም እያለን ነውና በጣም ብዙ ደግሞ እየገባ ነው። እኛ እንደ ጀማሪዎች መጀመሪያ እንዳየኑ ሰዎች መጀመሪያ መግባት የነበረብን ነገር ግን እስካሁን አልጀመርነውም ያላችሁኝ ዛሬ ለእናንተ እንዴት አድርጌ ገንዘብ ዊዝድሮው እንዳደረኩት እንዴት አድርጌ ቪዲዮ ፖስት እንደማድረግ ከዛም አልፎ ደግሞ እንዴት አድርጌ በተሻለ ኢንተርኔት ቪው እንዲያገኝ እንደማድረገው ዛሬ ለእናንተ በደንብ አስመልክታችኋለሁ ማለት ነው። ነገር ግን እስካሁን ይሄን ቻናል ሰብስክራይብ ካላደረጋችሁ ጋይስ ብዙ ነገር እያመለጣችሁ ነው። በዛኛው ቪዲዮ ላይ በጣም ብዙ አመስግናችሁኛል ቀድሜ ስለነገርኳችሁ። ስለዚህ እንደምትመለከቱት አሁን 3000 ተከታይ ደርሰናል ማለት ነው። ስለዚህ እንደምትመለከቱት 14 ፖስት አድርገናል። እንዲሁም ደግሞ 4 የምንከተላቸው ሰዎች አሉ ማለት ነው። እንዴት ነው አሁን እንጀምረዋለን ካላችሁ መጀመሪያ ደረጃ እንደምትመለከቱት ስር ደግሞ $58 አለን ማለት ነው። ይሄ ለእናንተ በቪው የምታገኙት ነገር ነው። ከ1 ሚሊዮን ቪው ላይ ኦልሞስት ወደ 27000 25000 እንደዛ አካባቢ ታገኛላችሁ። ቀላል የሚያደርጉ እንደሆነ ታውቃላችሁ። እናንተ የምትለፉት ነገር የለም። ቲክቶክ ላይ ቫይራል የወጣ ቪዲዮ ታመጣላችሁ፣ እዚህ ላይ የመጣችሁ ፖስት ማድረግ ነው። እኔ በጣም የገረመኝ አንድ ነገር ላሳያችሁ ጋይስ። እንደምትመለከቱት እዚህ ላይ ወደ ስትመጡ ፎቶ ብቻ ፖስት እያደረኩ ራሱ ቪውን እያስተካከልኩት ነው ማለት ነው። ኦልሞስት ወደ 600 ምናምን ቪው ራሱ ይደረሳልና በቃ በየጊዜው ፖስት ማድረግ ነው። ወደዚህ አንድ ድምፁ ልቀንሰውና እንደምትመለከቱት ወደዚህ ስመለስ አሁን ይሄ ልጅ ብሎ ፎቶ ፖስት አድርጎ እንደምትመለከቱት 3000 ላይክ አካባቢ ደርሶለታል ማለት ነው። ላሳያችሁ አሁን የሱን አካውንት ገብቼ ላሳያችሁ። እንደምትመለከቱት 122000 ቪው በቃ ከአንድ ፖስት ላይ ማለት ነው። ኢማጂን ጋይስ 122000 ቪው ያገኘ ልጅ አለና እንዴት ነው ዛሬ መጀመሪያ እንጀምረዋል የምትሉ ካላችሁ $60 ያወጣናል። እንዲሁም ደግሞ እንዴት እንጀምረው ካላችሁ እቺን አጭር ቪዲዮ ተከታትለን እንመለስ። በመጀመሪያ ደረጃ ሊንኩን ዲስክሪፕሽን ላይ ወይም ደግሞ አሁን ከምትመለከቱት ከኮሜንት መጀመሪያው ላይ አስቀምጬላችኋለሁ። ከዛም በተጨማሪ እዚህ ላይ ካላገኛችሁ ደግሞ እዚህ ከምትመለከቱት ቴሌግራም ቻናል ላይ ስላስቀመጥኩላችሁ ሊንኩን ስትነኩት ከዛ በኋላ የሚፈጠረው ነገር ላሳያችሁ። እዚህ ላይ መታችሁ ይሄን ኮፒ ታረጉታላችሁ። በመቀጠልም በፕሌይ ስቶርም በአፕ ስቶር ማውረድ ትችላላችሁ እንደየስልካችሁ ማለት ነው። የኔ አይፎን ስለሆነ ወደ አፕ ስቶር መርጠዋለሁ። እንደምትመለከቱት ዳውንሎድ ካደረገልኝ በኋላ ኦፕን ለዋለሁ ማለት ነው። በመቀጠልም እዚህ ከገባችሁ በኋላ አፕሊኬሽኑ የሆነበት እንደምትመለከቱት ለምሳሌ ስትጀምሩት ግን ኢሜል እና ፓስወርድ ያስፈልጋችኋል። በመቀጠልም ደግሞ ፓስወርድ ታስገቡ ካፒታል ሌተር ብቻ ለመጠቀም ሞክሩ፣ አለበለዚያ አይከፍትላችሁ። ፉትቦል ሶከር ነው እኔ የምራጥኩት ይሄን ነው። ኮንቲኒው ለዋለሁ ማለት ነው። ስለዚህ ስም አስገባ ይለኛል። የኔ ስም እንደዚህ ስለሆነ ላስት ኔም አስገባለሁ። መቀጠልም እዚህ ላይ ኢሜል ምናምን መጨረስ ያለባችሁ መጀመሪያ ማለት ነው። ኤፍ ዝም ያሳልፈዋለሁ። በመቀጠልም ቫሊዴቲንግ ይለኛል። ጀንደር ምረጥ ይለኛል። በመቀጠልም ወንድ ለዋለሁ። በመቀጠል ኔክስት ለዋለሁ። ኤጅ ይለኛል 21 ዓመቴ ነው። ስለዚህ 21 ለዋለሁ ማለት ነው። ሶ ከጨረስኩ ኔክስት ለዋለሁ። ፕሮፋይል አስገባ ይለኛል። ቀጣይ የሚሆነው እንደምትመለከቱት ኮድ አስገባ ነው ማለት ነው። ኮድ የምናስገባበት ሰዓት ማድረግ ያለብን ደግሞ ምን መሰላችሁ? እዚህ አሁን ከስክሪኑ ላይ ያስቀምጥኩላችሁ የምትመለከቱን ኮድ እያንዳንዱ ታስገቡለታላችሁ ማለት ነው። ከላይ ኮፒ ቅድም ያደረግነው ማለት ነው። አሁን የምትመለከቱን በቀይ ያስቀምጥኩላችሁን መለከት ወዲያውኑ ልክ እንደዚህ አድርጎ ያስገባናል ማለት ነው። ማለትም ይሄን እንደዚህ ካረግን 100 ፖይንት ወይም ደግሞ $3.6 ወዲያውኑ እናገኛለን ማለት ነው። በመቀጠል ኔክስት እንለዋለን። የምትመለከቱት ዋሌት ክፈት ይላችኋል፣ ገንዘብ የምንቀበልበት። እንደምታዩት ጋይስ እነ ጎስቱን ሁሉ አስገብቷቸዋል። እዚህ ላይ ፖስት እያደረጓቸው ነው ማለት ነው፣ ሴቭ እያደረጉ። ስለዚህ አሁን እናንተ ማድረግ የሚጠበቅባችሁ እንደምትመለከቱት አሁን እዚህ ላይ ላሳያችሁና እንዴት ነው ፖስት ምናደርግ ካላችሁ በጣም ቀላል ነው። ኢንተርኔታችሁ ከላይ እንደምትመለከቱት የኔ አሁን 5G ነው ማለት ነው። በቻላችሁ ታቅም ጋይስ ኢንተርኔታችሁን 5G ለማድረግ ሞክሩ። እንዲሁም ደግሞ በሳፋሪ የማይሰራላችሁ ከሆነ ወደ ኢትዮ ቴሌኮም ቀይሩት፣ እንደዚህ ኤክስቼንጅ ያደርጋችሁ ማለት ነው። እንዲሁም ደግሞ ከቻላችሁ VPN ምን ተጠቀሙ ሞክሩ፣ አንዳንድ ፖስት ማድረግ ያስቸግራል ማለት ነው። ስለዚህ ፕላስ እንለዋለን። በመቀጠልም ያስቀመጥኩት አንድ ቪዲዮ ያለ ማለት ነው። ስለዚህ የቤሊንጋም ቪዲዮ ነው። ስለዚህ ይሄ ቪዲዮ ያስኩት ማለት ነው። በመቀጠልም ኔክስት እለዋለሁ። በመቀጠልም እዚህ መጥቼ ሃሽታግ እንዴት መጠቀም እንዳለባችሁ ንገራችሁ ጋይስ። ቤሊንጋም ልበሎሽ አይ ቲንክ አጻፉን ተሳስቻለሁ መሰለኝ። ትክክለኛው ቤሊንጋም። ከዛ በኋላ ሃሽታግ ምን እናድርግ ይለኛል። እሺ ኤፍኤፍ በዘር ቫይራል ዴሊ ስፖርት አደረኩት። እሺ ደን አልኩት ማለት ነው። በመቀጠልም ከቨሩን አስተካክለው ይለኛል። ከቨርሽን አስተካክልት። ይሄን እናድርግ የቤሊንጋም ከቨር እናድርግለት፣ ሰው መጀመሪያ ሲያየው ኢምፕረስ እንዲሆን ማለት ነው። ይሄን ካረግንለት በኋላ ምን እናደርጋለን? ሎኬሽን ጨምር ይለኛል። ይሄን አልፈልግም። አሁን ይኸውላችሁ ጋር እንደምትመለከቱት ከላይ ኢንተርኔት ወደ ምን ተቀየረ ማለት ወደ 4G ተቀየረ። ኢንተርኔት በሌለበት ሰዓት አካባቢ ስለሆነ ማለት ነው። ችግር የለውም እኔ ፖስት ያደርግልኛል። ግን እናንተ ማሰብ ያለባችሁ እንዴት ፖስት ታደርጉ፣ ሰው በማይፖስትበት ሰዓት ለማድረግ ሞክሩ። ሌሊት 4 ሰዓት 5 ሰዓት 6 ሰዓት 7 ሰዓት እንደዛ አካባቢ ፖስት ብታደርጉት ጠዋት አካባቢ የመሬን እምላችሁ ቫይራል ይወጣላችኋል ማለት ነው። በቀጣይ ደግሞ እንድታደርጋችሁ ዊዝድሮ ማድረግ እንደምችሉ ስለማሳያችሁ ወደ መተካተሉ ማለት ነው። ኦኬ ሼር እንለዋለን ማለት ነው። ስለዚህ አሁን እየተሽከረከረ ነው። እንዴት ነው ዊዝድሮ መጠየቅ እንችል ካላችሁ ደግሞ አሁን ላሳያችሁ ማለት ነው። በመጀመሪያ እዚህ ላይ የምትመለከቱት ላይ $10 ስትሞሉ ምን ታደርጋላችሁ ማለት ነው። ፕሮፌሽናል ዳሽቦርድ ምትላለች ማለት ነው። እቺን ተነኳታላችሁ። ልክ እንደዚህ እንደነካችሁ የምትመለከቱት ልክ እንደዚህ ይመጣላችኋል ማለት ነው። ሶ ይሄ ከመጣላችኋል ምን ታደርጋላችሁ ማለት ነው። እንደምታዩት 58 አለ። ከላይ ወርዳችሁ ሪኩዌስት ፔመንት ምትላለች ታያችኋለች አይደለ? እሷን ተነኳታላችሁ። ዊዝድሮ ሳልጠይቅ ራሱ እንደምትመለከቱት እዚህ ላይ
ፖስት አድርጎልኛል ማለት ነው። እንዳልኳችሁ ነው በጣም በቀላሉ ፖስት ማድረግ ይችላል። ሲቀጥል ዊዝድሮ መጠየቅ እንደምታደርጋላችሁ ማለት ነው። እዚህ ላይ መታችሁ ሪኩዌስት ፔመንት ነው ትነኩታላችሁ ማለት ነው። እንደዚህ እንደነካችሁ እዚህ ላይ መጥቶ ኮንፊርም ላድርግላችሁ ይላችኋል ማለት ነው። እኔ ግን በደንብ ተጨመረ ማውጣት ፈልግ እናንተ አሰጀምራችሁ ማውጣት ትችላላችሁ። ከዚህ ባወጣት መልኩ ላሳያችሁ ማለት ነው። ሶ እንደዚህ ካረጋችሁ በኋላ ምን ታረጋላችሁ ማለት ትጠብቃላችሁ። በመቀጠልም እዚህ ሜሴጅ የምትመጡበት ሰዓት እንደምትመለከቱት እዚህ ላይ በዘር ፋን የሚባል መጥቶ ያናግራችኋል ማለት ነው። እንደምትመለከቱት ካን ዩ ሴንድ አድሬሳችሁን ትባላላችሁ ማለት ነው። እናንተም ኦኬ ትላላችሁ። ብሶ ገንዘብ እየሰራበት ስለሆነ በጣም ብሶ ዊዝድሮ እያደረገ ስለሆነ የሚያቆዩባችሁ ከሆነ እችን ቴክስት ኮፒ አድርጋችሁ አስቀምጣቱ ወይም ዲስክሪፕሽን ያስቀምጥላችኋል ማለት ነው። ለምሳሌ እኔ ያዘዤ ነበር $64 ነው። ስለዚህ እችን ኮፒ አድርጓትና ይሄን እንደምትመለከቱት I would like to request a payment for amount of $64.36 that I earned in Buzzer app and I understand that it will take 3 to 4 days business days to process my request ብላችሁ ትልኩላችኋላችሁ ሀምብል በሆነ መልኩ ማለት ነው። በመቀጠልም ሶሪ ፎር ዘ ዲሌይ ምናምን ብለው ስላረፈድን ምናምን ብለው ይልኩላችኋል። በመቀጠልም ትንሽ ብትጠብቋቸው እንደምትመለከቱት እዚህ ላይ ወዲያውኑ ያስገቡላችኋል ማለት ነው። ይሄ ነው በቃ ጋይስ እንደምትመለከቱት። አሁን እናንተ እንዴት ምን ካላችሁ ቅድም ያሳያችሁ መልኩ አድርጋችሁ መጀመር ሞክሩ ጋይስ። ፖስት ይፖስቷል ነው ማለት ጋይስ እንደምትመለከቱት ይፖስቷል ነው ማለቱና ጊዜ ሳይረፍድባችሁ ፖስት ማድረግ ሞክሩ። እስቲ ለምሳሌ እዚህ ፖስት ደግሞ ነው ይሻው የጎስትን ራሱ ፖስት ያደርገው ሰው አለ ማለት ነው። እንደምትመለከቱት ወርታችሁ ወርደን እንመለከተው እዚህ አካባቢ ነው በየቀኑ ፖስት የሚያደርግ ሰው አለ ጋይስ። በቃ የኳስ ደጋፊዎቻችን ያመጡ ማለት ነው። እንደምታዩት እዚህ ወታች ወርዳ ስትመለከቱት ገና በመጀመሪያ ፖስቱ ወደ 124,000 ቪው ያገኘ ሰው አለና እንዴት ድል እንዳያልፋችሁ እየመከራችኋለሁ። ያልገባችሁ ነገር ካለ ፓርቱ ያላችሁ አስቀምጡልኝ። እቺ ቪዲዮ ዛሬ ለእናንተ በጣም ቀለል ባለ መልኩ የተሰራች ቪዲዮ ናትና ብዙዎቻችሁ እንደምትረዱኝ አልጠራጠርም። እስካሁን አብራችሁ ቆያችሁ ዳይኮም ነኝ። ሰብስክራይብ አድርጋችሁ ጠብቁ። በቀጣይ ደግሞ ሪኩዌስት ጠይቄያለሁ። በአንድ ሰው $10 የሚያስገኘውን ቪዲዮ እያዘጋጀሁላችሁ ነው። ፕላትፎርሙ ስላልፈቀደልኝ ነው እስካሁን ቪዲዮ እንድሰራ። ከተፈቀደልኝ በኋላ ለእናንተ ጥርት ባለ መልኩ ይዤላችሁ መጣና ሰርተንበት በዛም ደግሞ እንለወጥበታለን። ሰብስክራይብ ማድረግ እንዳይረሳ። በቅርቡ 50,000 ሰብስክራይበር እንደርሳለን። ይመቻችሁ።